የዲያቆኑ ሚስት ቀጨብ ያደርግና ያው የለፈን ነው ቀጨብ ያደርግና ያው እንግዲህ በሙድ ነው የሚነገረው ለመምሩ መቼም ቀና ብላ አታይም። የቄሱን የቄሱን ዲያቆኑ አጠቃርጋለች አይደለም ቄሱ የዲያቆኑን መምህሩ ቄሱ የዲያቆኑን እሺ እሺ እዛ ቤተክርስቲያን ገብተው ይቀባበሉ የለ አው ሲ እንትን አለ ይሄ እንትን ጸሎት የሚባል ነገር ይቀባበሉታል ነው እስቲ ገድ እዛ ዲያቆኑ መምህሩ ያዩትን አይምሩ ብሏል። ዲያቆኑ መምህሩ ያዩትን አይምሩ። እዛ ቄሱ ተቀበለና ምን ታመጣለህ? ትቃጠላለህ፣ እንዲህም ካልክበት ከስራ ትባረራለህ። ህዝቡ አሜን፣ ህዝቡ ነው አሜን የሚል ምዕመኑ ህዝቡ አይሰማም። ያዩ ደደባ ማራ ምን አይሰማም ማለት እኮ አዩ መች ሰምቶት ብሎ ለይስሙላ እኮ ነው። አብዛኛው ልታይ ባይ ነው የሚገባ እንጂ ምንም በቃ ዋጋ የለው። አዎ አሜን። በሰላም ወደ ቤታችሁ አሜን። ነገ እርሰ ደብር 40 ስለሆነ ተማራ ቤቱ እንዳትቀሩ ሊቃውንቱ አሜን ይባላል። እንዴ ያቺ ግን ተመቸችኝ።